ሰላም እንዴት ናችሁ ቤተሰቦቼ? ሁሉ ሰላም። ዛሬ ስለ ሀገራችን ጉዳይ አንድ ትንሽ ነገር ማለት እፈልጋለሁ። አሁን እየተካሄደ ባለው ነገር ላይ በጣም የሚያስጠሉ ነገሮች እየተካሄዱ ነው። አብሶ በሪሊጅን የተደበቁ ከባድ ፖለቲካዎች እየተሰሩ ነው። በዛ ላይ ደግሞ አላዋቂዎች ልክ እኛን መሰሎች ኦንላይን ላይ እየመጡ በጣም ብዙ ሰዎች እያራገቡ ነው። ይሄ ደግሞ ምን ያክል አደጋ እንዳለው ሁላችንም የተገነዘብን አይመስለኝም። ግን ደግሞ እንደ ሀሳብ እኔ ማለት የምፈልገው ከዚህ ዓላማ ውስጥ ብንወጣ ደስ ይለኛል። ምክንያቱም አንድ ሰው ፖለቲካውን ለመስራት የሱን ፖለቲካ በፈለገው መንገድ ለማካሄድ የሚሰራውን ድርጊት እኛ ወስደን ባናራግበው ባይነኝ። በራሳችን እኛ የአገራችን ነዋሪዎች ከፖለቲሽያኖች ውጪ ወጥተን የራሳችንን አንድነት ብንመሰረት ብዬ አስባለሁ። ምክንያቱም አሁን ላይ ፖለቲከኞች የሚያደርጉት የነሱ ፖለቲካ እንዲጣፍጥላቸውና በሚፈልጉበት መንገድ እንዲሄድላቸው ምንም ነገር ያደርጋሉ። ስለ ሀገር ሰላም፣ ስለ ሰው ሞት አይደለም በዚህ ሰዓት እያሰቡ ያሉት ስለ ራሳቸው ፖለቲካ ስለሆነ ማለት ነው። ይሄን ደግሞ ቀድመን ተገንዝበን እኛ በራሳችን መንገድ ብንፈታና አንድነታችንን ብናጠናክር ባይ ነኝ። ፖለቲሽያኖች እኔ ምንም ማለት አልችልም ስለነሱ። ምክንያቱም ሁሉም ሰው አሁን ፖለቲካ ሲባል ባደጉት አገሮች ፖለቲካ ሲባል ለሀገር ጠቃሚ የሆነ ነገር ነው። እዚህ ጋር ግን እኛ አገር ላይ እያየን ያለነው ፖለቲሽያኖች ኢትዮጵያን እየገደሏት ነው፣ ሀገራችንን እየገደሏት ነው። ስለ ፖለቲካ ምን ማለት እንደሆነና ስለ ፖለቲካ ምንም ያወቁት ጉዳይ ያለ አይመስለኝም።